ፍቃደኞች ከሆናችሁ አንዴ ልጸልይላችሁ። ይህንን መልእክት ለምትወዷቸው ሰዎች ሁሉ ላኩላቸው። ኮሜንት ላይ አሜን ብላችሁ ተቀበሉ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ አፌም በጠላቶቼ ላይ ተከፈተ፣ ቀንዴም በእግዚአብሔር ከፍ ከፍ አለ ብላ ተናገረች። እንዲህ ብዬ ልጸልይላችሁ ነው። ከፊት ለፊታችሁ ያሉት ቀናቶች እና ወራቶች አፋችሁ በጠላቶቻችሁ ሁሉ ላይ የሚከፈትበት ይሁን። ባስለቀሷችሁ ሰዎች ፊት ለፊት ላይ አንደበታችሁ በእልልታ የሚሞላበት ጊዜ ይሁን። በሳቁባችሁ ሰዎች ላይ የምትስቁበት ጊዜ ይሁን። በጠላቶቻችሁ ራስ ላይ የምትቆሙበት ጊዜ ይሁን። አልፋችሁና ጠርምሳችሁ የምትሄዱበት ጊዜ ይሁን። ቀንዴም በእግዚአብሔር ከፍ ከፍ አላለች። ጸሎታችሁ ብዙ የሚሆንበት፣ ልባችሁ በእግዚአብሔር የሚያርፍበት፣ እግዚአብሔርን ሁል ጊዜ የምታመሰግኑበት ጊዜ ይሁን። አትያዙ፣ አትገደቡ። በነገር ሁሉ ድል የምትነሱበት ወራችሁ፣ ቀናችሁ ይሁንላችሁ። ጠላቶቻችሁን ሁሉ እግዚአብሔር ያስገዛላችሁ።